በመጽሐፍ ቅዱስ ክፍል ውስጥ እግዚአብሔር ምንም ማድረግ እንደሚችልና እግዚአብሔርን መታመን እስከሄድ ድረስ እንደሆነ የምታሳየን ሐና ናት። ሐና ልጅ አልነበራትም፣ ፍናና ግን ልጅ ነበራት። እግዚአብሔር ምን ይሰጣል? በቤተ መቅደስ ሄዳ አልቅሳ ትጸልይ ነበረ። ካህኑም ኤሊ በመጨረሻ መረቃት። እንደ ቃሉም በአመቱ ሳሙኤልን ወለደች። ሳሙኤልም የነቢያት ነቢይ ሆነ፣ በእግዚአብሔር የተወደደ ሆነ። ብላቴና ሳለ እሷም ቅዱስ ሰው ወለደች በጸሎቷ። እንግዲህ በዚህ ታሪክ ላይ የምናየው እግዚአብሔር ምንም ከሌለው ነገር ላይ መውለድ አትችልም ተብላ በሌሎቹ በምትሰደብበት ሰዓት እንኳን ምንድን ነው ያለችው? መካኗ 7 ወለደች ነው ያለችው። እግዚአብሔር ተስፋ ቆርጠን ባለንበት ነገር ላይ ምንም ተስፋ በማናረግበት ነገር ላይ ታሪክ መስራት የሚችል አምላክ አለን። ሁልጊዜም የምንተማመነው ያንን አምላክ ነው። ምንም ማድረግ እንደሚችል እናምናለን፣ ደሞም አድርጎልን አይተነዋል። እግዚአብሔር በአለት ላይ ውሃ ሲያፈልቅ በታሪክ ሰምተናል። በእኛ ህይወት ከአለት በላይ በከበደ ህይወታችን ላይ ደግሞ ሰርቶ እየኖርን ነው።